ተረት ተረት ጉንዳንና እርግብ ከዕለታት አንድ ቀን አንዲት ጉንዳን ቤተሰቦቿን ተሰናብታ ውሃ ለመጠጣት ወደ ወንዝ ወረደች። ወንዙ ጋር ደርሳ ውሃ በመጠጣት ላይ ያለች ድንገት የመጣ ነፋስ ጉንዳኗን ውሃ ውስጥ አስገብቶ አፈናት። ጉንዳኗም ሕይወቷን ለማዳን መታገል ጀመረች። በዚህ ወቅት ከርቀት ሆና የምትከታተል እርግብ ሁኔታውን አይታ ለጉንዳኗ አዘነችላት። ከዚያም ቅጠል ቆርጣ ጉንዳኗ ተንጠልጥላ እንድትወጣ ረዳቻት። በዚህም ጉንዳኗ ሕይወቷን ያዳነቻትን እርግብ አመስግና ወደ ቤቷ ሄደች። ከትንሽ ቀናት በኋላ አንድ አዳኝ ያችን ጥሩ እርግብ ለማደን ብሎ ቀስት ይዞ ለመምታት ሲያነጣጥር ጉንዳኗ አየቻት። ጉንዳኗም ብድሯን ለመክፈልና እርግቧን ለማዳን የአዳኙን እግር በኃይል ነከሰችው። በዚህ ጊዜ ሁኔታውን ያየችው እርግብ በራ ከአዳኙ አመለጠችው። አዳኙም እግሬ አውጪኝ ብሎ ፈረጠጠ። ጉንዳንና እርግብም እርስ በእርስ ተመሰጋግነው ወደየቤተሰቦቻቸው በሰላም ሄዱ። ተረቴም መልሶ አፌን በዳቦ አብሱ።